ሸርሸር አድርጉና ለክቡር ጠቅላይ ሚኒስትሩ አድርሱልኝ። ይሄ ድርጅት እዚህ የምትመለከቱት ድርጅት ቤቴን አፍርሶ ሜዳ ላይ የጣለን ድርጅት ነው። ቤታችንን አፍርሶ ሜዳ ላይ የጣለን ድርጅት ነው። ከዚህ በፊት ደውለው እያስፈራሩ ነበረ። በዛ አለሳካ ስላቸው አሁን ደግሞ ስልኬን ጠልፈው ክትትላቸው ጀምረዋል፣ ወይ ደግሞ ከጀመረም ቆይቷል። ምናልባት እነሱ ዛሬ ይሆናል ያገኘው ብሎ ያስቡ ይሆናል። እኔ ቆየሁኝ ካየሁም ለናንተ ነው ዛሬ የማደርሰው። ይሄው ኢንኬዝ ምንም ነገር ተፈጥሮ የኔ ህይወት ቢያልፍ ሚስቴና ልጄን አደራ ለኢትዮጵያ ህዝብ ሰጥቻለሁ ማለት ነው። አመሰግናለሁ። ሞትን ፈርቼ እውነትን አልቀብርም። ሞትን ፈርቼ እውነትን አልቀብርም። መንገድ መጥቶ ኢምፔሪያል እስከሚደርስ ድረስ በዚህ ሳይድ ዊንዶስ ኦፍ አፍሪካ አለ። በዚህ ሳይድ ደግሞ ተመልከቱ የስታዲየሙ ከዚህ ጀምሮ ኦልሞስት እስከ ኢምፔሪያል ድረስ የስታዲየሙ አካል ነው። ስለዚህ ማንም ሰው ከቪአይፒ ተርሚናል ካወጣ ነው በኋላ እዚህ መንገድ ሲደርስ መንገዱ አይታችሁታል፣ አፍርሰነዋል። ትናንት ያልኳችሁ ይሄ ነው። ይሄ መንገድ በዚሁ መንገድ ነው እየፈረሰ ከታች ከቃሊቲ የሚደርሰው። መሀል ተሸንሽኖ ጠፍቶ 5 ሌን ሆኗል። የሚቀረን በጎን ወክወይ ባይክሩትና ዛፍ እዚህ ጋር የሚተከለው እንደ ትናንትናው አይደለም። በመደዳ እንደዚህ ከ5 እስከ 10 ዛፎች ይተከላሉ። ከጀርባ ምንም አይነት ቤትም ስራም ቢኖር እንዳይታይ ማለት ነው። ልክ ውጭ ሀገር እንደምታውቁት ጫካ የመምሰል ፊልም ይኖረው። አማኝ ለመምሰል መሞከር ነው መከራ እያበላን ያለው። እምነቱ ካለ ሌብነት የለም ማለት ነው። እስላምም ይሁን ክርስቲያን ሌባ አትሁን ይላል፣ ዘረኛ አትሁን ይላል፣ ውሸታም አትሁን ይላል፣ ሁሉን እኩል አገልግል ይላል። ይሄ የለም። ግን አንደኛ ክርስቲያን ለመሆን አንደኛ እስላም ለመሆን ስቃይ አለ። ግን እምነታችን በሚለው ልክ መኖር ስለማንችል የምናበላሸው ነገር አለና በመንግስት ትምህርት ቤት እንዴት አድርገን ነው የሙስሊም ብቻ አይደለም ጴንጤው የራሱ አለው ኦርቶዶክሱም እንደዛ አለው አንዱ አንዱን በማይረብሽ መንገድ እንዴት ልጆቻችን በሰላም ቢሄዱ ይሻላል በሰላም ቢማሩ ይሻላል የሚለውን ተመካክረን የሚስተካከል ነገር ካለም እናያለን በመመሪያ የሚታይ ነገር ካለ እናያለን እናንተም ግን ኮንሲደር እንድታደርጉት ሐሳቡን ለማለት ነው ቅድም